ጥቀስልኝ ካልክ ዛፍ ቅጠሉ ፋኖ 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 ሲል እሰማለሁ። ለምን ፋኖ ፋኖ ተባለ ስትል አማራውን ሰብሰብ ብሎ ራሱን ማየት ራሱን መጠየቅ የጀመረ ይመስለኛል። ይሄ ነው። በነገራችን ላይ ፋኖ በታሪክ 2 ጊዜ ነው ብቅ ያለው። የጭንቅ ቀን ልጅ ነው ማለት ትችላለህ። በሌላ መልኩ አንደኛው ጠላት ወይም ጣሊያን በወረረን ጊዜ ነው በታሪክ ብቅ ያለው ፋኖ። ሁለተኛው አሁን ዛሬ ያለንበት ሁኔታ ነው። በዚህ አጋጣሚ ፋኖ ማለት ምን ማለት ነው የሚለውን ማብራራት የግድ ይላል። ፋኖ ማለት ፋንነ ከሚለው ግስ የመጣ አሻፈረኝ፣ በቃኝ፣ አይሆንልኝም፣ አልገዛም፣ ጫና በዛብኝ ነው። ሌላ ምንም ትርጉም አሰጠው። ይሄ ነው ትርጉሙ የፋኖ ባህል። በጣሊያን ጊዜ የሚሆነው ይሄ ነው። ጣሊያን ትጥቅ ፍቱ ሲል ነው ገብቶ ትጥቅም አንፈታም ብሎ ሁሉም ወደ ጫካ የገባው። ከ15 ዓመት በላይ እድሜ አይገድበውም ፋኖ። እንዲያውቁት የምፈልገው ከ15 ዓመት በላይ መፋነን እስከቻለ ድረስ አቀበት ቁልቁለ መንደርደር እስከቻለ ድረስ ፋኖ እድሜ አይገድበውም። አንዱ ይሄ ነው መለያው። ሁለተኛው ፋኖ የግድ ምንሽር መያዝ አይጠበቅበትም። ድንጋም በለው ቆመጥም በለው ይገባል። እሱ ምንም ችግር የለውም። አሁንም አሳይቷል። ችግር የለም። ሌላ የፋኖ መለያ የማንንም ጠቦት አይበላም ፋኖ። ያልተረዱትን የማንንም ሙክት ጎትቶ አይበላም። ፈቅደህ ነው የምትሰጠው። የህዝብ ልጅ ነው። ትዳር ያለው ይኖራል፣ ትዳር የሌለው ይኖራል፣ ጎረምሳ ይኖራል። የከፋው ብቻ ሲበዛበት ወደ በረሃ ነው። ያልተረዱት ነገር ፋኖን ማጥፋትም ሆነ መጨፍጨፍ አይቻልም። የአማራን ህዝብ እናጥፋ ካልተባለ በስተቀር ፋኖ ማለት ባህሪው ያ ነው። ፋኖ ጥቃት አይወድም። ሌላው ፋኖ ማርኮ አይገልም፣ እጅ ሰጥቶም አይገልም። ከራሱ እየጎረሰ ይቀልባል። ይሄ ፋኖ ባህሪው ነው። ይሄ ፋኖ ባህሪው ነው። አሁን ለምንድን ነው በዚህ ዘመን ፋኖ 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 የሚባል? አጀንዳ ያላቸው ሊሉ ይችላሉ። አጀንዳም እንዳለ እረዳለሁኝ እኔ። አጀንዳው ያው ላይ ተቀርጿል እኮ ምንም ትምክህተኛ ነፍጠኛ ያልተባለ ያልተሰጠው ስም የለም ከሰማይ በታች። አሁን ያቀርቶ ጽንፈኛ የሚል ቃል ሰማለሁ። ሳይም እንደው እነማን ናቸው እነዚህ ጽንፈኛ? ግብዳ ሰው ወይም ትልቅ እፈልጋለሁ ሳይ ጋዜጠኞችና እነዚህ እንዳለ ሀሳባቸውን የሚገልጹ ናቸው። እኔ ያስቀኛል። ይሄ ለምን ድራማው እንደማያበቃም አይገባኝም። ሐሳብን በሐሳብ መሞገስ ያቅታቸው እየተንደረደሩ ሲሉ ሰማለሁ የአማራ ባለስልጣኖች። እውነት ነው ወይ? እነሱ ፓርላማ ላይ ሞግተዋል ወይ? ለእኛ እኮ ነው የሚነግሩ። እውነት ነው ወይ? ስለሳቸው ተሟግተዋል ወይ? አይበቃም ወይ ብለዋል ወይ ነው? አረ ነውር ነው የምለው። አንድ ወደ ኋላ ትዝ የሚለኝን ነገር ልንገርህ። አማራን መቋሚያ፣ መቀመጫ፣ መኝታ፣ መብያ፣ መጠጫ ያጣ በዚህ 3 ዓመት በተለይ ይገረፋል፣ ይታሰራል፣ ይሳደዳል፣ ይፈናቀላል፣ ቤቱ ይፈርሳል፣ ይታከታል። ወደ አማራ ክልል እየመጣ አሁን አማራን በዚህ 3 ዓመት አሁንም ምድር ጦር አውርጫ አሁን ቀደም እንዳልኩ ምን አደረገ? ቆይ መንገድ ዘግቶ አልቀማ፣ አልሸፈተ፣ አልተቃወመ፣ ስልጣን ከሌላ ያዘው አላለ። ተቀመጠ። አዲስ አበባ 5 በሮች አሏት። ስንቱን ግፍ እናውራ። 5 በሮች አሏት። ልብ አድርግ። አንዱ የጎጃም መግቢያ፣ ሁለተኛው የደሴ መግቢያ። እኒህ የአማራ መግቢያዎች ናቸው። አልተዘጉም። አማራ እንዳይገባ አልተባለ። ምን አደረገ? በቆራቆራት ከተማ፣ ባሳደጋት ከተማ የሚገነጠል የፈለገ ካለ ሲገነጠል ይደርስ ነበር። ለምን? ምን ትሰራለህ ነው? እስቲ ወንድ ከሆንክ ተነስ ነው ለኔ የሚገባኝ። ወንድ ከሆንክ ተነስ ነው። አንድ የሚያስቅ ነገር አለ። እንደው ምን ሰላም በሌለበት የሰላም ሚኒስቴር ተቋቁሞ እንደውም የአማራ ወኪል ይመስለኛል የሰላም ሚኒስቴር ስለ ወልቃይት እየተዘመረ የፌዴሬሽን ምክር ቤት ሰብሳቢ አንድ አማራ ነው። ስማቸውን ባልጠራ ደስ ይለኛል። ይህ ፌዝ ይመስለኛል ለእኔ። ፌዝ
ሰላም ይቅደም ከተባለ በዚህ መልኩ ምን ያደረገ አማራ? እኔ አማራ ስለሆንኩ ያልተረዱት